ታሪኩ የሚጀምረው አንድ የኮንስትራክሽን ሳይት ላይ ሌቮን ካዴል የተባለ ሰው ሰራተኞቹን ስራ ከመጀመራቸው በፊት መመሪያ እየሰጠ ነው። መመሪያ እንደተሰጣቸው ሁሉም በደስታ ወደ ስራቸው ይገባሉ። ሌቮን ይህንን የኮንስትራክሽን ስራ ከሚሰሩት ጋርሲያ ፋሚሊ የጠበቀ ግንኙነት አለው። የጋርሲያ ፋሚሊ ባለቤቶችም ሌቮንን እንደ ቤተሰባቸው ነው የሚያዩት። ሌቮን ወደ ኦፊስ ሲገባ ጄኒ፣ ጆ እና ካርላ የቢሮ ስራ እየሰሩ እናያለን። ጄኒ ገና የመጀመሪያ ሴሚስተር ጨርሳ መምጣቷ ነው። ጆ እና ካርላ እናትና አባቷ ሲሆኑ የጋርሲያ ፋሚሊ ድርጅት ባለቤት ናቸው። ጄኒ ለእረፍት $1640 እንዲሰጣት አባቷን ትጠይቀዋለች። የብሩን መጠን አይቶ ጆ ይደነግጣል። እናም ጄኒን ሊሰጣት እንደማይችል እየነገራት ያለ አንድ ጥቁር መኪና ሳይታቸው ውስጥ ሲገባ ሌቮን በመስኮት ይመለከታል። ከመኪናውም የሆኑ ዱርዬዎች ይወጣሉ። ሌቮን ከኦፊስ ወጥቶ ሲመጣ ዱርዬዎቹ ከሰራተኞቹ አንዱን እየደበደቡት ነው። ሌቮን መጀመሪያ በትህትና እንዲሄዱ ይጠይቃቸዋል። እነሱ ግን አንሰማም ስላሉ ከጎኑ ተቀምጦ የነበረ ሚስማሮች የያዘ ባልዲ ይወረውርላቸውና በደንብ ይቀጠቅጣቸዋል። ተጨማሪ ሰዎች ይመጡና ጸቡ እንዳይቀጥል መሳሪያ ይደቅንባቸዋል። እነሱም ፈርተው ይሄዳሉ። የተመታው ሰራተኛ እንዴት ሁሉንም መምታት እንደቻለ ይጠይቀዋል። ሌቮን መልስ ሳይሰጠው ወደ ስራ እንዲመለስ ይነግረዋል። ጄኒ የተፈጠረው ሁሉ ስላየች ለማንም እንደማትናገር ቃል ትገባለታለች። ቀጥላ በአያቷ እጅ የተሰራ ምሳቃ ትሰጠዋለች። ሁሌ እንደሚጠብቃት ቃል እንዲገባላት ትጠይቀዋለች። ሌቮን ከጎኗ እንደሆነ ቃል ይገባላታል። ከዚህ በኋላ ልጁ ሜሪን ለመውሰድ አባቱ ቤት ይሄዳል። ሜሪ አያቷ ዶክተር ሮት ጋር ነው የምትኖረው። ሮት ሌቮንን በጣም ነው የሚጠላው። ምክንያቱ ደግሞ የሌቮን ሚስት የሞተችው በሱ ስህተት ነው ብሎ ስለሚያስብ ነው። ሮት ገዳይና ግድ የለሽ በማለት ይሰድበዋል። ሌቮን ምንም ሳይናገር ወደ መኪናው ተመልሶ ልጁ ጋር ይቀመጣል። ሜሪ እሱ እስኪመጣ እየጠበቀች ምንም እንዳልበላች ትነግረዋለች። ሌቮን አንድ ጥሩ ምግብ ቤት ይዟት ይሄድና የእናቷ ፎቶ ያለበት ፍሬም ይሰጣታል። ሜሪ እናቷ ብቻቸውን ጥላቸው ስለሄደች በጣም እንደተናደደች ትነግረዋለች። ሌቮን በተናገረችው ነገር ስሜታዊ ይሆናል። ከዚህ ቀጥሎ ሌቮን ጠበቃዎቹ ጋር ይሄዳል። ጠበቃዎቹም አባቱ ሮት ሜሪ እሱ ጋር እንድትቆይ ሁሉም አማራጮች እየተጠቀመ እንደሆነ ነግረው እስካሁን ያልታከመው በጦርነት የደረሰበት ጉዳት እንዳለበት ይነግሩታል። ልጁን ለማግኘት የሚያደርገው ትግልም እንዲያቆም ይነግሩታል። ምክንያቱም ሮት ጋር በጣም ብዙ ብር አለ። ቢሆንም ሌቮን ልጁን ለማግኘት ማንኛውም ነገር ለማድረግ ዝግጁ ነው። ቀጥለን ጄኒ ከአባቷ ብር ተቀብላ ከጓደኞቿ ጋር ለመዝናናት ናይት ክለብ ይገቡና እየተጫወቱ እናያለን። በሌላ በኩል ሌቮን የልጁን ክስ ለመከራከር ሲል ቤቱን ስለሸጠው የመከራ ህይወት እየኖረ ነው። ጄኒና ጓደኞቿ እየተዝናኑ ቫይፐርና አርቴሚስ የተባሉ ከሩቅ ይመለከታቸዋል። ሁለቱም ለደንበኛቸው ሴት እያፈላለጉ ነው። የጄኒ ጓደኛ ስላመማት መታጠቢያ ክፍል እንደገቡ ቫይፐርና አርቴሚስ ጄኒን አፏ በመሸፈን ይዘዋት ይሄዳሉ። ከሁለት ቀናት በኋላ ሰኞ ዕለት ሌቮን ወደ ኦፊስ ሲመጣ የጄኒ እናትና አባት ጆ እና ካርላ ሊያገኙት ይመጣሉ። ጄኒ ከአርብ ጀምራ እንደጠፋችና ፖሊስ በዚህ ጉዳይ እነሱን መርዳት ይችላል ብለው እንደማያስቡ ይነግሩታል። ጆ ሌቮን በውትድርና እንዳገለገለ ያውቅ ስለነበርና መጥፎ ሰዎችን ትራክ የማድረግ ልምድ እንዳለው ስላወቀ ብር ሊሰጠው ይሞክራል። ሌቮን በግልጽ አልቀበልም ይላል። በመቀጠልም ይህ ስራ ካቆመ ብዙ ዓመታት እንዳስቆጠረ ይነግራቸዋል። ከዛ እንደወጣ የድሮ ጓደኛውን ለማግኘት ይሄዳል። ይህ ጓደኛው ድሮ በጦርነት ኦፐሬሽን ላይ ያሉ በደረሰበት ጥቃት አይኖቹ ማየት አይችሉም። ሌቮን በዛ ወቅት ሕይወቱ አድኖታልና ውለታውን መመለስ ይፈልጋል። ሌቮን ጄኒ የምትባል አንድ ጥሩ ልጅ እንደጠፋች ይነግረዋል። ጓደኛውም የኔ ፈቃድ አያስፈልግህም፣ ሄደህ ልጅቷን አድናት ይለዋል። ከዚህ ቀጥሎ ሌቮን የጋርሲያ ቤተሰብ ቤት ይሄዳል። ጆ የጄኒ ክፍል ውስጥ ተቀምጦ ስለ ልጁ እያሰበ ነው።
ሌቮን ሐዘኑ በጣም ተሰምቶት ጄኒ አንተና ካርላ የኔ ቤተሰብ ናችሁ ይለዋል። ቀጥሎም ጄኒን እንደምንም ይዟት እንደሚመጣ ቃል ይገባለትና ማጣራት ይጀምራል። ጄኒ ለመጨረሻ ጊዜ ከታየችበት ክለብ ሄዶ አስተናጋጁ ጆኒ ለደንበኞች አደንዛዥ እጽ እየሸጠ ይመለከተዋል። ሌቮን ወደ ጆኒ መኖሪያ ቤት ተደብቆ ይገባል። ጆኒ ፖሊስ እንደሆነ ይጠይቀዋል። ሌቮን መልስ ሳይሰጥ ስለ ጄኒ ብቻ መልስ እንዲሰጠው ይጠይቀዋል። ጆኒ መልስ ሊሰጠው ስላልቻለ መታጠቢያ ገንዳ ላይ አስተኝቶ ያሰቃየዋል። ቢሆንም ጆኒ ምንም ሊናገር አልቻለም። በዚህ ጊዜ የጆኒ ሁለት ጓደኞች ወደ ቤቱ ይመጡና ሲጮህ ድምፅ ሰምተው ሁለቱም ይተኩሳሉ። ሌቮን ጆኒን እንደ ሽፋን በመጠቀም ሁለቱም ይገላቸዋል። ከዚህ በኋላ ሌቮን የጆኒ ብር ሰርቆ መኖሪያ ቤቱ ውጭ ሆኖ አለቃው እስኪመጣ ይጠብቃል። ቮሎ የተባለው አለቃው በጥቁር መኪና ይመጣና ሲወጣ የሩሲያ ጋንግስተሮች እንደሆኑ ይረዳል። ሌቮን ከርቅ ሆኖ እየተከታተላቸው ነው። ቮሎ ውስጥ ገብቶ የሶስቱም ሬሳ ካየ በኋላ ድርጅታቸው የሆነ ሰው ታርጌት እያደረገ መሆኑ ይረዳል። ሌቮን እያያቸው እያለ አንድ ዕቃ የጫነ መኪና ይመጣል። ሰዎቹ የሶስቱም ስጋ ቆራርጠው ማስረጃ እያጠፉ ነው። ሌቮን ቮሎን እየተከተለ ቤቱ ድረስ ይሄዳል። ቮሎ ተናዶ ሚስቱን በጥፊ ሲመታት ከሩቅ እያየው ነው። የቮሎ ሚስት እንደወጣች ሌቮን ቤት ውስጥ በመግባት ቮሎን ራሱን እንዲስት ካደረገ በኋላ ወንበር ላይ አስሮ ወንበሩ ገንዳው ጫፍ ላይ በማድረግ ቮሎ ከጮኸ ገመዱን እንደሚቆርጥ በመዛት የጄኒ ፎቶ በማሳየት ይጠይቀዋል። ቮሎ በንዴት በራሻኛ በመናገር ዲሚ የሚል ስም በመጥራት ብቻ ያወራል። ሌቮን ሳያረፍድ ገመዱን በመቁረጥ ቮሎን ይገለዋል። ከሞተ በኋላ ሬሳው ወንድሙ ሳይሞን ካርቼንኮ ጋር ይደርሳል። ሳይሞን የድርጅታቸው ዋና ኃላፊ ነው። ሳይሞን ሁለቱ ልጆቹ ዳይናና ቫንኮ በመጥራት ሌቮን እንዲገሉት ይልካቸዋል። ሌቮን ዲሚን ለመፈለግ ወደ አንድ ባር ይሄዳል። በዚህ ጊዜ አርቴሚስና ጓደኛዋ ዶጊ በሲሲቲቪ ካሜራ ያዩታል። አርቴሚስ ሌቮን ፖሊስ ስለመሰላት ጓደኛዋ ዶጊ እንዲያጣራ ትልከዋለች። ሌቮን ለዶጊ ብር ይሰጠዋል። ዶጊ ብሩ ተቀብሎ ዳች ጋር ይዞት ይሄዳል። ሌቮን የአካባቢው መሪና የአደንዛዥ እጽ አከፋፋይ የሆነውን ዳች ያገኘዋል። ዳች የእሱ ሰዎችን ይጠራል። ሌቮን ሁሉንም ይቀጠቀጣቸዋል። ዳች ሲጨንቀው እንዲያቆም ይነግረዋል። ሌቮን ፖሊስ አለመሆኑ ስለገባው ይጠይቀዋል። ሁለቱም በውትድርና አገልግሎት የሰጡ በመሆናቸው ስለተዋወቁ ክብር ይሰጣጣሉ። ቢሆንም ሌቮን ማንነቱ አልነገራቸውም። አደንዛዥ እጽ አዘዋዋሪ እንደሆነ አክት እያደረገ ነው። ዳች ነገ 1 ሰዓት ፓንኬክ ሃውስ እንዲመጣ ይነግረውና ከዛ ወጥቶ ይሄዳል። ሌቮን ጠዋት ፓንኬክ ሃውስ እንደደረሰ አርቴሚስና ዶጊ እየጠበቁት ነበር። ሌቮን ለአደንዛዥ እጽ ብዙ ብር ይሰጣቸዋል። በቅያሪ አርቴሚስ ኖኪያ 3330 ሞዴል ስልክ ትሰጠውና ከዛ እንዲጠፋ ይነግሩታል። ሌቮን ምንም ሳይመልስላቸው ከቦታው ይሄዳል። ሌቮን መኪና እየነዳ ያለ ዳች ይደውልለታል። ለድርድር የሆነ አድራሻ ይሰጠውና ታማኝነት እንዲኖረው ሱፍ ለብሶ እንዲመጣ ይነግረዋል። እዛ ቦታም ሌቮን እየፈለገው ያለው ዲሚ የተባለ ሰውም እንደሚያገኘው ይነግረዋል። በዚህ መሃል አርቴሚስና ቫይፐር ጄኒን ይዘው ደንበኛቸው ሚስተር ሮበርት ለማግኘት ይሄዳሉ። ሮበርት ጄኒን ራሷ ስታ እያለች ለመድፈር ዝግጅት ያደርጋል። ነገር ግን ጄኒ ቀድማ ነቅታ ስለነበር ሮበርት ፊቱ ላይ ጉዳት ታደርስበታለች። ሮበርት ተናዶ ይዘዋት እንዲወጡ ይነግራቸዋል። ሌቮን ዳችን ተጠቅሞ ዲሚን ያገኘዋል። ሁሉም ሌቮን የአደንዛዥ እጽ ነጋዴ ነበር የመሰላቸው። ዲሚ ስለተጠራጠረው ጋርዱን በመጥራት የመንጃ ፈቃዱ ቼክ እንዲያደርግ ይልከዋል። ቢሆንም ሁሉም ነገር ኖርማል ነው። ሌቮን የሰጡት አደንዛዥ እጽ ተቀብሎ መጸዳጃ ቤት በመግባት አደንዛዥ እጹን ከደፋ በኋላ ወደ ክፍሉ ሄዶ ጄኒ ፓርቲ ውስጥ የተነሳችው ፎቶዎች እያየ ያለ ሁሉም ፎቶዎች ላይ ቫይፐር ጄኒን እየተከታተላት ይታያል። የጆኒ ስልክ ላይ
የቫይፐር ሎኬሽን እዛ ባር ውስጥ እንዳለ ያያል። ከዚህ በኋላ ባሩ አካባቢ በመሄድ አካባቢውን ይቃኛል። ያኔ አርቴሚስ ሲሲቲቪ ተጠቅማ ታየዋለች። ያለበት ቦታ ነግራ እንዲገሉት ዱርዬዎች ትልካለች። እሱ ጋር ሲደርሱ አንድ ባለ ሞተር ሳይክልን ሞተሩ በመቀማት ማምለጥ ይጀምራል። ትንሽ ከሄደ በኋላ ከፖሊስ መኪና ጋር ይጋጫል። የሚያሳዝነው ግን ፖሊሶቹ ከዱርዬዎቹ ጋር ግንኙነት ስለነበራቸው ዳንያና ቫንኮ ቦታው ላይ ደርሱና ፖሊሶቹን ብር ሰጥተው ሌቮን ወደ መኪናቸው አስረው ካስገቡ በኋላ ሌቮን አጎታቸው ስለገደለባቸው ሊያሰቃዩት ያስባሉ። ነገር ግን ሌቮን መኪናው ውስጥ እያሉ ሁለቱንም ይመታቸዋል። በሚፋለሙበት ጊዜ መኪናው ይንቀሳቀስ ስለነበር የያዙት መሳሪያ ይወድቃል። መሳሪያውን ለመያዝ በሚጣሉበት ጊዜ ድንገት ይተኩሱና ሹፌሩን ጭንቅላቱን ያፈነዱታል። መኪናው ወደ ጎን እንደወደቀ ሌቮን ሁለቱንም በመቅደም ሽጉጡን አንስቶ ይገላቸዋል። ከመኪናው ወጥቶ መኪናዋ ወደ ውሃ እንድትገባ ያደርጋል። ሳይመን የሁለቱም ልጆቹ ሬሳ ይደርሰውና በቁጣ ሌቮን የግድ መሞት እንዳለበት ይናገራል። በዚህ ጊዜ ዲሚ አርቴሚስና ቫይፐርን በመጥራት ይቆጣቸዋል። ምክንያቱ ደግሞ ጄኒ ሮበርት ላይ ባደረሰችው ጉዳት ስራቸው ስለተበላሸ ጄኒን እንዲገሏት ትዕዛዝ ይሰጣቸዋል። በሌላ በኩል ሳይሞን ከፍተኛ ደረጃ ላይ ያሉ ሰዎች በመጥራት ስብሰባ ያደርጋል። ሁለት ልጆቹ እንደተገደሉም ይነግራቸዋል። ከሰዎቹ አንዱ የሌቮን አድራሻ ዲሚ ሳያውቅ እንደማይቀር ጥቆማ ይሰጣል። በዚህ የተነሳ ዲሚን ለማግኘት ሰዎች ይልካል። ዲሚን እንዳገኙት አንዱ በቦክስ በመምታት ዲሚን ይጥለዋል። ሳይሞን አባቱ እንደሞተ ዲሚን ይነግረዋል። ዲሚ የአባቱ መሞት የነገረው ሰው እንደሌለ ይናገራል። ቀጥሎ ሳይሞን የሌቮን ፎቶ ያሳየዋል። ዲሚ እንዳየው ስላወቀው ካሁን በፊት እንደተገናኙ ይነግረዋል። በመጨረሻም ሳይሞን እያደናቸው መሆኑ ነግሮት ይሄዳል። ሳይሞን ሀከር ተጠቅሞ የሌቮን አድራሻ ያገኝና ዶክተር ሮት ወዳለበት ቤት ይደርሳል። ሌቮን መንገድ ላይ ያለ ሮት ሜሪን ለመውሰድ ትምህርት ቤት እንዳልደረሰ ያውቃል። ወዲያው ትምህርት ቤት ሄዶ ሜሪን ይቀበላትና የሆነ ችግር እንዳለ ይረዳል። የሮት ቤት እንደደረሱም ቤቱ እየተቃጠለ ያገኙታል። ሌቮን ሮትን ከእሳት ያድነዋል። እሳት አደጋ ከመምጣታቸው በፊት ውጭ ተቀምጠው እያሉ ሮት ለተፈጠረው ነገር ተጠያቂ አንተ ነህ ይለዋል። ሜሪ ግን ሕይወቱን ያተረፋት ሌቮን እንደሆነ ትነግረዋለች። ከዚህ ቀጥሎ ሌቮን የድሮ ጓደኛው ጋር ይዟት ይሄዳል። ጓደኛውና ሌቮን ውጭ ተቀምጠው ትንሽ ካወሩ በኋላ ወደ ውስጥ ይዞት ይገባና የፈለገውን መሳሪያ እንዲወስድ ይነግረዋል። ሌቮን ለመሄድ መኪና ውስጥ መሳሪያ እየጫነ ያለ ሜሪ እንዳትሄድ በማለት ሁለተኛ ማጣት እንደማትፈልግ ትነግረዋለች። ሌቮን የዩኒፎርሙ ባጅ እየሰጣት እኔ ምንም አልሆንም፣ ይህንን ለመውሰድ ተመልሼ እመጣለሁ ይላትና መኪና አንስቶ ይሄዳል። በሌላ በኩል አርቴሚስና ቫይፐር ጄኒ ሊገሏት እየወሰዷት ነው። መሳሪያ ደቅነው ሊገሏት ሲሉ ጄኒ ራሷን ለመከላከል ትሞክራለች። በዚህ ጊዜ መኪናው አደጋ ይደርስበታል። ጄኒ ከመኪናው ወጥታ መሮጥ ትጀምራለች። ሁለቱም ቢያፈላልጓትም ሊያገኟት አልቻሉም። ጄኒ መንገድ ላይ የፖሊስ መኪና ታገኛለች። መኪናውን አስቆማ ይዘዋት ይሄዳሉ። ጄኒ ፖሊሶቹ ሚረዷት ነበር የመሰላት፣ ነገር ግን አሳልፈው ይሰጧታል። አርቴሚስና ቫይፐር የሆነ ቦታ ወስደው ሊገሏት ሲሉ ደንበኛቸው ሮበርት ድንገት ይደውልና ጄኒን ሁለተኛ እድል መስጠት እንደሚፈልግ ይነግራቸዋል። ሌቮን ዲሚ ወዳለበት ቦታ ሄዶ ሁሉንም አንድ በአንድ መግደል ይጀምራል። ዲሚ አንድን ሴት እንደ ሽፋን ለመጠቀም ሲሞክር እጁን በጥይት በመምታት አስገድዶ ይዞት ይሄዳል። ዲሚን በማስገደድ ሌሎቹ ያሉበት ቦታ እንዲነግረው በማድረግ ቦታው ላይ ይደርሳሉ። ከመሄዱ በፊት መሳሪያ ደቅኖ ይጠይቀዋል። ዲሚ ጥፋተኛ መሆኑ ይቀበላል። ቢሆንም እኔ ባልሰራው ሌላ ሰው ይሰራው ነበር ይለዋል። ሌቮን በእርግጫ ይለውና እንደወደቀ በጥይት ይገለዋል። አርቴሚስና ቫይፐር ጄኒን ይዘዋት ሮበርት ጋር ይመጣሉ። ሮበርት ጄኒን ለማሰቃየት እየተዘጋጀ ነው። ሌቮን በመሃል ፈንጅ በመጣል ቦታው ላይ ያፈነዳል። ዱርዬዎቹን እንዳለ አንድ በአንድ ይጨርሳቸዋል።
ወዲያውኑ ዳችና ጓደኞቹ ቦታው ላይ ይደርሳሉ። ዳች ጋር የመጡትንም ይገላቸውና ዳችና ሌቮን ፊት ለፊት ይገናኛሉ። ሁለቱም ከባድ ፍልሚያ ያደርጋሉ። በመጨረሻ ሌቮን ዳችን ይገለውና በክብር ያስተኛዋል። ሌቮን የጄኒ የጩኸት ድምፅ ሰምቶ ወዳሉበት ክፍል ይገባና መጀመሪያ ሮበርትን ይገለዋል። ቫይፐር በድንጋጤ ዝም ብሎ ይተኩሳል። ጥይት እንደጨረሰም ሌቮን በአሰቃቂ ሁኔታ ይመታዋል። ጄኒም አርቴሚስን በእግሯ በማነቅ ትገላታለች። ሌቮን ቫይፐርን እንደጨረሰው ጄኒን ነፃ ያወጣትና ሁለት ሰዎች ቦታው ላይ ይደርሳሉ። እያፈላለጉ እያለ ሁለቱም ሙሰኞች በፖሊስ መኪና ይመጣሉ። የእውነት ፖሊስ የመጣ ስለመሰላቸው እነሱ ጋር የሚሰሩት ፖሊሶችንም ይገሏቸዋል። ሁለቱም ሌቮን እንዳዩት አይናቸውን ጨፍነው ይተኩሳሉ። ሌቮን የያዘው ቴክኖሎጂ በመጠቀም አንዱን ይገለውና ሁለተኛው በቦምብ ያፈነዳዋል። ቀጥለው በቦታው የነበረ አንድ ሞተር ሳይክል በመያዝ ሁለቱም ከቦታው ይሄዳሉ። ሳይመን ሁለቱም እየሄዱ ይመለከትና የጋንግስተሮቹ መሪ ዩሪ ጋር ይደውላል። ዩሪም እሱን ለማዳን ማንም እንደማይመጣና ነገሩን መተው እንዳለበት ይነግረዋል። ሳይመን ተስፋ ቆርጦ በንዴት ይጮሃል። በመጨረሻም ሌቮን ጄኒን ይዟት ወደ ቤት ይሄዳል። ጄኒን አይተው ሁሉም ስሜታዊ ይሆናሉ። ጆ እና ካርላም እያለቀሱ ሌቮንን ያመሰግኑታል። ቀጥሎ ሜሪ ወዳለችበት ጓደኛው ቤት በመሄድ አንድ ላይ ተሰብስበው እራት እየበሉ ፊልሙ ያልቃል። ታሪኩ ከወደዳችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጉ። ለጊዜያችሁ ከልብ አመሰግናለሁ።